አንዱን ነገር ቁጭ ነገር ስለገደልኳቸው እንጂ በምን አወራለሁ? ቁጭ በል ነገር ተንቀሳቀስ። በቃ ስለዚህ ታሪክ ማውራት አልችልም። ንገራት ካሜራውን እንትን እንድት ነው መጣራት የሚገርምህ። ኦኬ የነበረ በጣም ጥሩ። ግን አሁንም ትንሽ እየዋሸኝ ነው ማለት ለዛ ነው። ፌቨን የምትባል ሴትዮ ታውቃለህ አታውቅም? ምን ነው ቁጭ በል ችግር የለውም ተረጋጋና ቁጭ በል። ፌቨን የምትባል ሴትዮ ታውቃለህ አታውቅም? ባለቤትህ እንደነበረች ሰምቻለሁ። ምን አስዋሸ? ቆይ ምንድነው ሲገባ ምንድነው ያልከኝ? ችግር የለውም ቁጭ በል። ይኸውልህ እኔ ለረዳህ ነው የመጣሁት። ወጣቶችን እንረዳዳለን፣ ግን ከዛ በፊት ቁጭ በል ችግር የለውም። በቃ ምንም ችግር የለውም። በቃ አመሰግናለሁ። ቁጭ በል ችግር የለውም። ቁጭ በል ለተረዳይ ስለመጣ አይ አመሰግናለሁ። ነው ሁሉን ነገር እያንዳንዱን ነገር ካንተ ለምን ህዝቡ እንዲማርበት አይደል የፈለግነው? ጥሩ ሰው ነው አይደል? ስለዚህ ጥሩ ሰው ደግሞ ጥሩነቱን እስከ መጨረሻ ድረስ ነው የሚናገረው አይደል? ማስታወስ የማልፈልገው ስም ነው ገብቷል። ይሄ ማስታወስ የማልፈልገው ህይወቴ ላይ ጠባሳ ጥሎ ያለፈ ታሪክ ስለሆነ እስኪ ጠባሳው ምን እንደነበረ ልትነግረን ትችላለህ? ማለት እስኪ በትህትና ማለት በትህትና ነው አይደል ጠይቀን ይገባል። እኔም አሁን ደግሞ እስኪ ደግሜ አሁንም በትህትና ልጠይቅ እስኪ ያለው ነገር ቁጭ በልና አስረዳን እስኪ። አይ በቃ ከዚህ ውጭ ምንም ላወራህ የምችለው ነገር የለም። በቃ ይሄን ነገር ማንሳት አልፈልግም። ገብቷል? ለምንድን ነው ማንሳት የማትፈልገው? በቃ ይሄ ያንድ ሰው ስም እኮ ነው የተጠራብህ። ገባኛው። ይሄ ስም እኔ ጋር ትልቅ ጠባሳ። እሺ ቁጭ በልና እናውራሽ። ገብቷል? ልትረዳኝ አትችልም። አንተ ጋር የሆነ ነገር እኔ እየተረዳው ነው አይደል? እኔም ጊዜ መስዋዕት አድርጌ እኮ ነው ላይ ያዳመጥኩ የነበረ እየጠየቅኩህም የነበረ። ስለዚህ ቁጭ በል። ፈቃደኛ ስሆን አወራለሁ። ቁጭ በል እንዳትንቀሳቀስ ቁጭ በል። በትህትና ሳወራ የማትመልስ ከሆነ ሌላ ነገር እንዳመጣ አታስገድደኝ። እየሰማኸኝ ነው አይደለ? ትዳር ዓለም ውስጥ ገብታ ነበር። ለምን ዋሻኝ? እንዴት? ፌቨን የምትባል ሴትዮ ማናት? የሷ ስም ሲነሳስ ሀገር እንደበጠበጠ ሰው ለምን እንደዚህ ሆንክ? እያንዳንዱን ነገር ምንም ሳትዋሽ እንድትነግረኝ የምፈልገው። እየሰማኸኝ ነው አይደለ? ገባኝ። አለዛ አይተሃል አይደለ? ከጀርባ ያሉት ለኔ አጨብጫቢ አይደሉም። ዋጋህን ይሰጡሃል። ኖርማል ነው። ካንተ ጋር ምናምን ክርክር አልገጥምም። ወደ ሳይሆን ተገደ ታወራለህ። ከዛ በፊት ግን በትህትና የምታወራ ከሆነ መጀመር ትችላለህ። ነገርኩህ እኮ በቃ ስለዚህ ታሪክ ማውራት አልችልም። እኔ ደግሞ እየነገርኩህ ነው ወንድሜ። ይሰማኸኝ አይደለ? እየነገርኩህ ነው። እያንዳንዱ ነገር በግዴታ እንድታወራ እናደርጋለን። ሰማኸኝ አይደለ? ማውራትህ ላይቀር ሌላ ነገር አታስከትል። ራስህ ላይ የሆነ ነገር ለማምጣት ራስህን አትገፋፋ። እንደ ወንድምነት እየመከርኩ ነው። እሺ ቢያንስ ካሜራውን አቁምና ምንም የማቆመው ነገር ማውራት እንችላለን እኮ። አይ እኔ ስመኝ አንድ ነገር ልንገር። ለምን ዋሸኸኝ? ሳነሳስ ለምን ተነሳህ? ይሄን ነገር ነው ማወቅ። ያው ምናምን የደነገጥኩትም ያውን ካሜራውን አጥፋልኝና በስነ ስርዓት ማውራት እንችላለን። እኔ እናንተ እናወራለን። ግን ካሜራው ካልጠፋ ምንም ነገር ልነግርህም አልችልም። እሺ ካሜራው ይጠፋልሃል፣ ግን ፌቨን ስለምትባል ሴትዮ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እሺ አስጠፋልኝ። እሺ ካሜራው ይጠፋልሃል። እሺ አንዴ አጥፉለት። እሺ ካሜራውን አጥፉለት። እሺ ያው ያስደነገጠኝ ስሙ በጣም ወዳት ስለነበር ነው። በጣም ወዳት ነበርና ለሷ ብዙ ነገር ሆኜላታለሁ። እሺ ብዙ የሆንኩላትን ነገር እኔን ክዳ ሌላ ወንድ ጋር ስለሄደች ነው። እኔን ትታ ሌላ ጓደኛዬ ጋር ስለጀመረች ነው ፍቅር ገብቷል። በቃ ያሰብኩትን የነበርኩበትን ሁሉ አስረስተኝ ነበር። ያ ነገር ከሄደቷ እኔ ላይ ትልቅ ጠባሳ ጥሏል። ለዛ ነው ማንሳትም አልፈልገው ነገር። አንተ ያው አስገደድከኝ እንጂ ይሄ ማስገደድ ሳይሆን እንደ ማለት ከጀመርከው አይቀር ሁሉንም ነገር መጨረስ አለብህ። ምክንያቱም እኔ ውሸታም ሰው አልወድም። ለዛ ነው እውነቱን ልንገርህ። ማለት እንደዚህ ሰው አስመስሎብኝ ምናምን ሲያልፍ በጣም ነው የሚያናድደኝ። እውነቱን ነግሮኝ ማደርገውን ነገር እኔ ራሴ ባደርግ ይሻለኛል እንጂ ሰው ከዋሸኝ ውስጥ ስለምገባ ነው። አዎ ምንም ውሸት የለውም። እንደነገርኩ ነው። በቃ ክህደት ነው። ክህደት ትልቅ ነገር ነው። ትልቅ ጠባሳ ነው። የት ነው ሄደችው?
እኔ በቃ እኔን ትታ ከሄደች በኋላ አትመጥንም ማለት የት እንደሄደች ምናምን ታውቃለህ? ስንሰማኛ የት እንደደረሰች ምናምን ኢንፎርሜሽኑ በደንብ እኔ ይመስለኛል ምናልባት ወደ ውጭ ነው የወጣችው ይመስለኛል። ፕሮሰስ ጀምራ እንደነበር ነግረኛለች። ግን እስካሁን ድረስ ያፈላለኳት ነው። የሆነ እዚህም አለች ተብዬ ነበርና ያው አንዳንዴ ፍቅር አይደለ ከሂደትም ቢኖረው ፍቅር ላይ ወጣል ይችላልና እሷንም ለማየት ሂጄ ነበር። አሁንም እያስመሰልክብኝ እንዳይሆን ብቻ አይደለም። አሁንም እኮ በቃ እውነቱን ነው እያወራለሁትና ምንም እውነት አይደለም እያወራኸኝ ያለው። ጭራሽ አሁን ደግሞ እየተግባባን አይደለም። እየሰማኸኝ ነው አይደለ? እኔ እኮ ነኝ ባለ ታሪኩ አይደለ? እኔ ነኝ እውነታው ያለው እኔ ጋር ነው። አንተ ሰዎች ጋር ሰምተህ ሊሆን ይችላል። ስለዚህ ወሬ ሰምተህ በህይወት አለች ማለት ነው። ትኖራለች እንዴት አትኖርም? ማለት ካንተ ጋር ተጣላችሁ ወጣች በዛው ሄደች። እኔም ጋር ብዙም ግጭት አልነበራትም። በቃ ዝም ብላ ብቻ እኔ ከሷ ጋር እንደማልሆን እኔ በእኔ ደስተኛ እንዳልሆነች ምናምን ክዳኝ ሄደች። ከዛ በኋላ ምንም እንትልል አልቻልኩም። እኔ ደግሞ አዲስ ነገር ልንገርህ፣ ደብዳቤ ያጽፈናል ይሄ ቤት እንዲቆፈር። ያ ማለት ምን ማለት ነው? እዚህ ቤት ውስጥ የሆነ ነገር እንዳለ ኢንፎርሜሽን ደርሶኛል። ያን ነገር ሳላይ ደግሞ እኔ ከዚህ ቤት ንቅንቅ አልልም። ስለዚህ ይሄን ቤት እናስቆፍረዋለን ማለት ነው። ማለት ለምን የምኖርበት ቤት እኮ ነው። እንዴት ሊቆፈር ይችላል? እየነገርኩህ ነው። እዚህ ቤት አንተ ብዙ ነገሮችን ዋሽተኸኛል። እየዋሸኝህም ነው። እውነቱን እየነገርከኝ አይደለም። ፌቨን የምትባል ሴትዮ እስካሁን በህይወት እንደሌለች ነው ኢንፎርሜሽን የሰማሁት። አንተ ግን አለች እያልከኝ ነው። እኔ ይሄ ቤት ምንም ነገር እንዲሆን አልፈልግም። ገብቷል አይደለ? ከዛ ደግሞ እሱን ነገር ታጥፋልኝ፣ ንገራት ካሜራውን እንትን እንድትለው ማለት ነው። ከዛ ውጭ አሁን የቤት ይለቃችሁ ውጡ። ከዚህ በኋላ ምንም መናገር አልችልም። በእነዛ ሰዎች ልታስፈራራኝ አልችልም። ገብቷል አይደለ? አሁን እባክህ ውጣ። ማንም አይወጣልህም። ይኸውልህ አዳምጠኝ እባክህ። ይኸውልህ እኔ በትህትና እየጠየቅኩ ነው። እባክህ ልትወጣ ከቻልክ እባክህ። ይሄ ቤት ይቆፈራል። ለምን ትቆፍረዋለህ? እወጣለሁ ግን ቤቱ ይቆፈራል። ሰማኸኝ አይደል? ማን አንተ? ይሄ ቤት እንዳይቆፈር እኛ ጽፈናል። ወረቀት ያጻፍኩት ወረቀት አለ። ከፈለክ አሳያለሁ። ምክንያት ልትቆፍረው ትችላለህ። የአንድ ምስኪንን ቤት ማፍረስ ምን ይሉታል? እንዳንተ አይነት አስመሳይ ሰዎች ናቸው ብዙ ነገሮችን እየሰሩ በመላሳቸው ምናምን እየሸኙ። ያንተ ነው ይሄን ያመለካከት አይደለም። ይሄ የራስህ ነው። ይል ምላስ ላይ ሲተፈተፍ ይታያል። ውሸታም ሰው እንደዚህ ነው አይደለም? ይኸውልህ አሁን በአንድ ነገር እንስማማ እባክህ። በመውጣት ማማችላል ውጣ። ካልሆነ ደግሞ ይሄን ቤት ምንም እንድታደርገው አልፈልግም። ምክንያቱም ያለኝ ይሄ ብቻ ነው። ገባህ? ይሄ ብቻ ነው ያለ። እኔ በሰላማዊ መንገድ እንድትወጣ እንትን እያልኩ ነው። ቤቴ ላይ መጣህ በፍቃደኝነት አስገብቼ እንደዚህ ልታንገራገረኝ አይደለም። ገብቷል አይደል? እዚህ ቤት ብዙ ነገሮች እየተደበቁና እየተቀበሩ እንደሆነ ኢንፎርሜሽን ሰምቻለሁ። ስለዚህ ይሄን ቤት ይቆፈራል ማለት ነው። ሰማኸኝ አይደል? እውነታውን እየነገርኩህ ነው። ምንም እኮ አታገኝበትም። ምንም ነገር ምን አለ እዚህ? እንደ ድመት የሰው ልጅ ምናምን አትቀብርም። ስማኝ፣ እንደ ድመት የሰው ልጅ ነፍስ እየቀበርክ አይደለም ነው። ይሄን ብቻ ንገረኝ። እያንዳንዱን ነገር ንገረኝ። አሁን ትነግረኛለህ። አታስመስል። እኔ የሚያስመስል ሰው አይመቸኝም። ራስህ ላይ ሌላ ነገር አጠምጥም። ሰማኛ? እሺ ፌቨንን የት ነው ያረካት? አለች በህይወት ብለሃል አይደለ? አንድ ነገር እንስማማ። በቃ እኔ የፈለግከውን ያክል እከፍላለሁ፣ ግን በቃ ምንም ነገር እንትን እንዳላለ ሂድ። የፈለግከውን ያክል ገንዘብ ልከፍል እችላለሁ፣ ችግር የለብኝም። ከምሬ ነው የምልህ። እኔ እንደዛ አይነት ሰው አይደለሁ። ከገንዘብም ከሁሉም በላይ የሰው ነፍስ ይበልጥብኛል። ሰማህ አይደለ? እያንዳንዱ ነገር ፌቨን የምትባል ሴትዮ በህይወት አለች ብላ እኛ የሰማን ግን እንደሞተች ነው። የት ነው ያለችው? የት ነው ጣልካት? ይሄንን ብቻ እንድትነግረኝ ነው የምፈልግ። ስላንተ ሌላ መረጃዎችም አሉ። ስለዚህ እኔ ከምናገር ራስህ ተናገር። ስማኝ፣ ፊትህን እየሸፈንክ አታስመስል እኮ። ምንድነው አሁን? ነገርኩህ እኮ አሁን የፈለግከውን ከፍላለሁ እያልኩ ነው። እኔ ገንዘብ አልፈልግም። ለሁላችሁም ልከፍል እያልኩ እኮ ነው። እባክህ እየነገርኩ ነው። አማርኛ ነው እያወራን ያለ ነው። ሲጀመር ይኸውልህ ካሜራውን አስጠፋልኝ። አይጠፋም። አትነግረኝም? ትነግረኛለህ። ትነግረኛለህ። ንገረኝ። ይኸውልህ እያንዳንዱ ነገር እርምጃ እንዳካሄድብ አትጠይቅ። ይኸውልህ የምትነግረኝ ከሆነ በስነ ስርዓት ንገረኝ። ሰማህ? እሺ አሁን ትናገራለህ አትናገርም? አንተን እኮ ነው የምጠይቅህ። አንተን እኮ ነው የምጠይቅህ። ትነግረኛለህ። ንገረኝ እኮ በቃ
ቁጭ በል አሁን ይኸውልህ አንዳንዱን ነገር ንገረኝ እንድትነግረኝ ነው የምፈልግ ልቀቀኝ ስማ እስካሁን ዝም ያልኩት ታገስኩ ከፈለኩኝ አሁኑኑ አንተን እዚህ ልቀብር ይችላል ገድያታለሁ ምንም አታመጣ አሪፍ መረጃ ነው ያዘው ገዳይ እንደሆነ ተናገርክ ነው ለቀኝ ስማ አሁን ይኸውልህ በስነ ስርዓት ቁጭ በል እናውራ አለዛ ምንም አታመጣም ምንም አያመጡም ሁላችሁንም እዚህ ልደፋችሁ ይችላል ገብቷል አይደል ገዳይ እንደሆንክ እኮ እናውቃለን ነፍሰ ገዳይ እንደሆንክ እኮ ነፍሰ በላ እንደሆንክ እናውቃለን እኔ የምፈልገው ይሄንን ነበር በጣም ጥሩ ሰውዬ በሰላማዊ መንገድ የምትሄድ ከሆነ ሄድ ካልሆነ ሬሳ ነው ለቤተሰብ ላስረክብ የምችለው ገብቷል አይደል አንተ በጣም ጀግና ነህ በጣም ጀግና ነህ ምንድነው የምትፈልገው ማን አንተ ምን አገባ ስለ ፌቨን ምን አገባ አንተ ከዚህ ቤት ውጭ ሌላ ነገር እስካሁን እንደዚህ ስትቀጠቅጠኝ ዝም ያልኩት ትወጣለህ ብዬ ነው ኧረ እባክህ በትዕግስት እያወራህ ከዚህ ቤት ውጭ ሌላ ንብረት አለ ይሄንን የምታስመስልበት እንደሆነ እያንዳንዱ ኢንፎርሜሽን አለኝ ይሄ ከየት መጣ ያንን ለምን ደበክ የሚለው ነገር ይፈልጋል ንብረቱ የኔ ነው አይደል ምን አገባ አንተ ይመለከታል እሺ አሁን በስነ ስርዓት ትናገራለህ አትናገርም ባልናገር ምን ልታመጣ ነው ምን ይመለከታል አንዴ ካሜራውን አጥፉልኝ ምንም አታመጣም እሺ አሁንም ተቀጥቅጠህ እንዴ ተደብድበህ እውነታውን አልናገርም መቼም ማትን በራስህ ህይወት እየፈረድክ እንደሆነ አልጠራጠርም አሁን እያንዳንዱ ነገር ንገረኝ የት ነው ያለችው ፌቨን ያስቀመጥከው ገንዘብስ የት ነው ያለ ይሄ የምታስመስልበት ቤት እንደሆነ ኢንፎርሜሽኑ ደርሶኛል ብያለሁ እያንዳንዱ ነገር ምንም ሳትደብቅ ንገረኝ ስማ በህግ አምላክ ተወኝ ህግ ታውቃለህ እንዴ እንዴ ጸጉሩን እንጂ ነው ማለት ለነገሩ ምን ጸጉር አለ በተንኮል ተመልቀኝ እኔ ማስታወስም አልፈልገው ነገር አታስታውሰኝ አታስመስል ቀጥታ ዝም ብለህ ሌላ አማራጭ አትይድ ቀጥታ ንገረኝ ይኸውልህ ገድያታለሁ ፌቨን ብቻ አይደለም ሌላ ብዙ ሴቶችን ገድያለሁ ግን አንድ ነገር ልንገር አንተ ስለገደልኳቸው እንጂ በምን ምክንያት እንደዚህ ሆነ ብለህ አልጠየቅም ገብቶሃል አይደል ለምክንያት እኮ መፍትሄ ነበር የሰው ልጅ ማጥፋት መፍትሄ ነው ብለህ ታስባለህ ከዚህ በላይ መፍትሄ የለም እና እኔ ፌቨንንም ወደ ሌላ ሴቶችን ስገድል ምክንያት አለኝ ምንድን ነበር ምክንያት ምን አለ ግን ብትሆን አንተ እያንዳንዱ ነገር ካልነገርከኝ ይኸውልህ እኔ እንዳንተ ነፍሳት ያለው ሞሲጀዛ ወህን ይጥላሉ ከፈለክ እዛው ዘላለም አለበት ትበሰብሳለህ ግን ከዛ በፊት ነፃ ሊያወጣ የሚችል ነገር ካለ ንገረኝ አንድ እንዳይኔ ብሌን ማያት ታላቅ እህት ነበረች ታላቅ እህቴን አሳጥቶኛል የምትወዳት ጓደኛዋ ተከፍሏት እህቴን አስደፍራለች እህቴን አስገደለቻት ታዲያ ይሄን ነገር እንዴት ሊቋቋሙ ይችላል ያንተ አንድ እህት ስለተገደለች አንተ ደግሞ የብዙ ሴቶችን አሳጠፋ ጀግናው ብዙዎችን ደግሞ አፋሌ ብለው አፉን ያወራሉ ብዙዎችን ደፋሉ እኔ ያቺ እህት ለኔ ሁሉ ነገር ነች ብዙ ነገር የሆነችልኝ እሺ ብዙ ሴቶችን በቀል እንደምታደርስ እየነገርከኝ ቀደም ቤት ያየዋት ሴት እንዴት አልገደልካት ሴት አይደለ ጥላቶች ሴቶች ናቸው አይደል አንተም ሴት ነህ ሴት ልጅ የሚያነሳው ሴት ነው ግን እንዴት ለምን አልገደልካት ሞክሬያለሁ እኮ ግን ብዙ መረጃ ታውቃለች እሷ ብዙ ነገሮችን ታውቃለች ግን በቃ እሷ እንደሌሎቹ ልትሆን አትቻለችም ማለት ጥሩ ነች ጥሩ ሴት ነች አላቅም ለምን እንደሆነ ልብ ያዝናል ለሷ ሲል እውነት ለሷ ዝንህላት ነው ሞክሬያለሁ ታዲያ ሌሎች ሴቶችን ለምን ልትበቀል ቻልክ ነው ግዴታ አንተ ፍቅረኛ የሆኑትን ሴቶች ብቻ ነው ልትበቀል ቻልክ ምን አለ መሰለህ አሁን እየነገርኩም ልትሰማኝ አልቻልክም እህቴን አሳጥተውኛል ሴት የምትባል ፍጥረት እህቴን መወዳት እህቴን አሳጥተውኛል ገብቷል አይደል እህቴን አሳጥተኛለች
ገንዘብ የማያደርገው ነገር እንደሌለ አውቄያለሁ። በሷ በገንዘብ ምክንያት ነው እህቴን ያጣኋት። የገዛ ጓደኛዋ እኔም መማምናት እሷም እንደ እህት አቀረበቻት፣ ግን መጨረሻው አስገደለቻት። እሺ ሌላውን ንብረትህን ደብቀህ እዚህ እንዴት ልትመጣ ቻልክ? በቃ ያን ሳስታውሰው እዛ የምትኖርበት አብረን ከእህቴ ጋር ስለነበረ እህቴን ነው የሚያስታውሰኝ። ገብቶሃል? በቃ ስለዚህ ከዛም ስሜት ከዚህም ነገር ለመራቅ ስል እዚህ ጋር ኖርኩኝ። በቃ ራሴን ንጹህ አድርጌ መኖር ነው የምፈልገው። አለቀ። ግን አንድ ነገር ነፍስ ያጥፍታል። ነፍስ ያጠፋ ሰው ደግሞ ዝም ብሎ አይታለፍም። ስለዚህ ወደሚያስፈልገው ቅጣትና እርምጃ እንደምትሄድ ታውቃለህ። ባትመጡም እኮ ነው መሄድ አይቀርም፣ ግን አሁን አይደለም። እኔ ደግሞ አሁን አድርገዋለሁ። ከአሁኑ ሰዓት ጀምሮ እንዳንተ አይነቱን ሰው ስለምንፈልግ ተወኝ እባክህ፣ እንዳትነካኝ እባክህ፣ በሕግ አምላክ እባክህ ተወኝ እባክህ። ተነስ። ውጣ። ወራዳ ጋርኮ እግዚአብሔር ይባርክ። እሷ ናት። ምን ታመጣለህ? አስመስለን ሳይሆን የምንመጣ እውነተኛ መረጃ ይዘን ነው የምንመጣ። ስለዚህ አሁን እናውጣ። አንቺንም መድፋት ነበር። ሰላም ውድ ተመልካቾቻችን፣ እስካሁን የነበረውን ቆይታ ይህንን ይመስላል። ያው እንግዲህ እንዳያችሁት ነው። በጣም ዘግናኝና አጸያፊ የሆነ ነገር ነው። ወንድ ልጅ ነው ሴት ልጅ እንደዚህ አይነት ተግባር በጣም የሚያስጠላ የሚደብር ነገር ነው። እንደ ሰውኛ ህሊናም በጣም ያስጠላልና ሌሎች ሰዎችም እንዲማሩበት ሼር፣ ሰብስክራይብ እያደረጋችሁ ብቻ ትንሽ ነገሩ ከበድ ይል ነበር ማለት እንደዚህ ያልጠበቅኩም ነበር። የሰማሁት ነገር እንደዚህ ነው፣ ግን ደግሞ ያደርጋል ብዬ አላሰብኩም። ነገሮቹ ትንሽ ከበድ ያሉ ነበሩ፣ ግን እንደተባለውም እያስቆፈርን ነው። ቢያንስ ለቤተሰቦቿ እንኳን ቢሆን አጽሟን ቤተሰብም ተስፋ እንዲቆርጥ አጽሟን ቢሆን ቆፍረን አውጥተን በስነ ስርዓት ቀብር እንዲደረግ ጥረት እያደረግን ነው። እሱንም ደግሞ ለህግ አሳልፈናልና እባካችሁን ከእንደዚህ አይነት አስመሳይ ሰዎች፣ ምላሰ ቅቤ ከሆኑ ሰዎች ራሳችሁን አድኑ እና ደግሞ ይህ ቪዲዮ ሼር እያደረጋችሁ ሌሎችን እንዲማሩበት በትህትና እንጠይቃለን። ለምትሰጡን ማንኛውም ኮሜንትና አስተያየት ከልብ እናመሰግናለን። ሰላማችሁ ብዝት ይበልልን። ባይ ባይ።